ዛሬ ቤተክርስቲያን ሆኜ የሚገርማችሁ አንድ ነገር ውስጥ የመጣ ለምንድነው እቺ ቤተክርስቲያን በየጊዜው መንግስትም ስርዓት በተቀያየረ ሰዓት የቁጭቱና የልሁ ማሳረፊያ የምዕራባውያንም የአረቡም ዓለም መላገጫ ጥርስ መንከሻ ሆነ ልጆቿ እየተሰደዱ በየጊዜው እዚህና እዛ እያሉ እየተሽለኮለኩ በፍርሃት አንገታቸውን ደፍተው የሚኖሩት ዋነኛ መሰረቱ ምንድነው ብዬ አሰብኩ። የሚገርማችሁ በማህበራዊ ህይወታችን ሰነፎች ሆነናል። በኢኮኖሚ አቅማችን የለንም። በፖለቲካው ወንበር እንኳን ከፖለቲካው ወንበር በራሳችንም ይሁን በሶስተኛ ወገን ግፊት ተገለን ወጥተናል። እንደው በቀጣይ ጊዜያት ቤተክርስቲያን ወደ ልህልናና ወደ ኃያልነቷ መመለስ የምትችልበትን መንገድ ይሄን ስላችሁ ዓለም ላይ ነው። በሰማይ በእግዚአብሔር አይን ኃያል ናት። ነገር ግን በዓለም ላይ ያለች አንዲት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካሪቢያንም ያለች አውሮፓም ያለች አፍሪካም ያለች ሩቅ ምስራቅም ያለች ቤተክርስቲያን ክብሯ ተጠብቆ እንደነበራት ስም እንደ አባቶቿ ክብር ተጠብቃ እንድትኖር የመጀመሪያው አንዳንድ ወንድሞች ጀመረውት የነበረ ነገር ግን የሚሰማቸው ያጡት እውነት የመጀመሪያው በኢኮኖሚ አቅም ልጆቿ መገንባት አለባቸው የሚል ነው። ተመልከቷቸው መሐመዳውያንን እዩዋቸው። እያንዳንዱ በየሰፈርህ ዳቦ ቤት ሱቁን ምኑን ከፍቶ ኦርቶዶክሳዊው ከጎን ቢኖር ኦርቶዶክሳዊው ጋር ሄዳ ትገዛም ምትገዛው ሙስሊሙ ጋር ነው ይታወቃል። እነሱ በኢኮኖሚ ይፈረጥማሉ። በኢኮኖሚ ፈርጥመው ከነበርክበት ዞር እንድትል የሚሰራው በኢኮኖሚ መጀመሪያው አቅማችንን ማፈርጠም አለብን የሚል የግብጽ ቤተክርስቲያንን እንመልከታት። 5% የማይሞላው የግብጽ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመን በኢኮኖሚው የ95%ን የግብጽ ሙስሊም አሊያም ደግሞ ህዝብ ተጭኖ ነው ያለው። መንግስትም ፖሊሲ እስከማስቀየር የሚደርስ ክብር ያላቸው መነኮሳትና ጳጳሳት አሉ። እነ ሚናስ እና አስቄጥስ ትላልቅ ገዳማቶች ከ20 እስከ 30 ፋብሪካ ያላቸው አይደለም ጥላ ዘቅዝቀው ሊለምኑ ይቅርና እስከ 2 እስከ 100 ሚሊዮን እያወጡ ፓውንድ ማለት ነው እያወጡ ለደሃ የሚረዱበት ኃያል ኢኮኖሚ አቅም ገንብተዋል። ማንንም አይናገራቸው፣ ማንንም አይነካቸው። ምናልባት ዋሃብይ አሸባሪው መጥቶ ቦምብ ሊጥል አሊያም ደግሞ በባላቶቻቸው ላይ ሊያሸብር ይችል ይሆናል። የፖለቲካው ስርዓት ጫፋቸውን አይነካም፣ አፉን አይከፍትም። ሌላኛው ኢትዮጵያ ውስጥ ያለች አንዲት ታላቂቷ ዓለም አቀፍ ቤተክርስቲያን መስራት ያለባት ቀጣይ የፖለቲካው ስራ ላይ ምናልባት ሃይማኖት በፖለቲካ ጣልቃ አይገባም እንትን አይልም ምናምን ወዘተረፈ ወንድሜ በሃይማኖት ላይ ፖለቲካ ስራውን እየሰራ እየገዘገዛት ያለችና ጉዳት ውስጥ ያለች ቤተክርስቲያን ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ስለዚህ ምርጫው ላይ ተጽዕኖ ማሳደር 60 እና 70 ሚሊዮን ህዝብ ቁጥር ብቻ ይዘን የምንኖርበት ጊዜ ሊበቃ ይገባል። ምንም ይሁን አይደራጅም አቅምም አይኑረው ኦርቶዶክሳዊ ሆኖ ተመርጦ የሚገባ በተለይም ለቤተ ክርስቲያን ያለውን ፍቅር መዝናችሁ ወደ ምርጫው ስርዓት የሚገባ ከሆነ ያንን ሰው ካርዳችሁን ሰጥታችሁ ቤተ ክርስቲያንን ልታድኗት ይገባል። ይሄን ስላችሁ እንደነ ዲያቆን እንትና ያሉትን እያልኩኝ አይደለም። ለቤተ ክርስቲያን እውነት ልባቸውን ሰጥተው ችን ቤተ ክርስቲያን ከጉድ ሊያወጧት የሚነሱ የፖለቲካ
ፓርቲ አባላትም ይሁን የግል ተመራጮች ካሉ ልጆቿ ከታች ጀምሮ ስለ አገርና ስለ ፖለቲካ እያወቁ እንዲያድጉ ሰንበት ትምህርት ቤት ስራ መስራት አለበት። ያ ካልሆነ ገዳማቱ፣ አድባራቱ፣ የቆሎ ትምህርት ቤቱ ምኑ ዩኒቨርሲቲዎቹ ዜሮ እየሆኑ እየመነመኑና እየከሰሙ ትላንትና ትላልቅ ክብር ላይ የነበሩ የክርስትና ጫፍ ላይ የነበሩ ነቀሬና ወይም እነ ቱኒዚያ ዛሬ በእስልምናው ታጥረው ያሉት እግዚአብሔር አምላክ ክብር ሰጥቷቸው እነ ታዲዮስን የመሰሉ ቅዱሳን ሐዋርያት ሄደው የሰበኩባት ኢራን ዛሬ ስም ነው ያለው። ኢትዮጵያም ከዚህ የዘለለ ይገጥማታል የሚል ሐሳብ የለኝም። ግን አንድ ደረቅ እንጨትና የተጣመመ እንጨት እንዳይኖር ሁሉንም ለምለም ማድረግ ይቻላል። ሁላችንም እናልፋለን። መጪው ትውልድ በቴክኖሎጂ አይምሮ የፎዘና የባዘነ ትውልድ ነው የሚሆነው። ልጆች እንዲለመልሙ አባት እናት ከስር ካልሰራ ወደ ሰንበት ትምህርት ቤት እንዲሄዱ ካላደረገ ከባድ ነው። ይሄንን ለማድረግ ደግሞ ዋነኛና ትልቁን ስራ የምንሰራው እኛ ነን። ሌላኛው ማህበራዊ ትስስራችንን ማጠንከር አለብን። እኛ ሶሻል ሚዲያ ላይ ነው፣ ፌስቡክ፣ ቲክቶክ ምኑ ላይ ነው ፎከስ እያደረግን ያለ ነው። ይሄን ስል ደግሞ ቲክቶኩም ፌስቡኩም ስራ አልሰራም እያልኩ አይደለም። ጥሩ ስራ እየሰራ ነው። በተለይ በወጣቶች አባቶች ሲተኙ የአባቶችን ልብ ወደ ልጆች የሚመልስ እግዚአብሔር ስራ እየሰራ እንደሆነ አውቃለሁ። ግን ማህበራዊ ትስስራችን እሱ ላይ አይደለም መጠንከር ያለበት። አንድ ኦርቶዶክሳዊ ሌላኛውን ኦርቶዶክሳዊ በፍቅር አይኑ እያየው ሊጠብቀው ይገባል። ሰሞኑን እያየን ነው። ወንድማችን እፎይ ንግደለው፣ እናሳደው፣ ይገደል፣ ይሰቀል እያሉ ሲሉ ማን ነው የጮኸው? ማንም ጸጥ። ክብሯን የጠበቀች በኢኮኖሚ የፈረጠመች ፖለቲካው ወንበር ላይ ከፓርላማው ጀምሮ ወገቡን የታጠቀ ኦርቶዶክሳዊ ልጅ ቢኖራት ይጮህላታል። አደባባዮቿ አይወሰዱም፣ አይነጠቁም። ቤተክርስቲያን አንገቷን ደፍታ ጥቁር አትለብስም ነበር። ስለዚህ ወደ ልባችን ተመልሰን እያንዳንዱ ኦርቶዶክሳዊ ስራ መስራት አለበት። ዘመኑ ይህንን እንድንሰራ የሚያስገድደን ነው። ሌላኛውና ትልቁ ኦርቶዶክሳዊ ሰራዊት መገንባት አለበት የሚል እምነት አለኝ። ኦርቶዶክሳዊ ሰራዊት፣ ይሄንን የምለው በስሜት አይደለም። ኦርቶዶክሳዊ ሰራዊት ያስፈልጋታል ቤተክርስቲያን ልጆቿን የሚጠብቅ ክብሯን የሚጠብቅ አጥሯን ቅጥሯን የሚጠብቅ ኦርቶዶክሳዊ ሰራዊት ያስፈልጋል። አንደኛ ለልዕልናዋ፣ ሁለተኛ ሀብት ንብረት ይዞታዋን ለመጠበቅ፣ ሶስተኛ ልጆቿን ለመጠበቅ፣ አራተኛ አፉን የሚያጸዳዳውን ባለጌ ስርዓቱን ለማስያዝ። ይሄ ሲባል ውጊያ ጦርነት እንዲከፈትም አይደለም። የኢራንን ቤተክርስቲያን ተመልከቷት፣ የራሷ ኦርቶዶክሳዊ ሰራዊት አላት። አርመንን ተመልከቷት፣ የራሷ ኦርቶዶክሳዊ ሰራዊት አላት። ወደ ልባችን እንመለስ። እግዚአብሔር ከሁላችን ጋር ይሁን።